አመሰግናለሁ። ስሜ እስራኤል ወልደሚካኤል እባላለሁ። የሙሉ ጊዜ ሰዓሊ ነኝ። በቤት ውስጥ በመኖሪያ ቤቴ ውስጥ እንግዲህ እየሰራሁ ለበርካታ ዓመታት ቢያንስ ለ20 ዓመታት በላይ እየሰራሁ ከ20 ዓመታት በላይ እየሰራሁ እገኛለሁ። የስዕል ሙያ እንግዲህ ያው ከልጅነቴ ጀምሮ በብዙ ሚዲያ ላይ እንደተናገርኩት ታውቁታላችሁ። የሰዓሊ ሙያዬን ያገኘሁት በሊሴ ገብረ ማርያም በልጅነት ዕድሜ የቀለም ምንነትን አውቄ ከጊዜ በኋላ ስልጠናውን በአቢሲኒያ የስልጠና ማሰልጠኛ ወስጄ በርካታ ልምዶችን አግኝቼ እንደተመረኩኝ ያ ህብረት በህይወቴ ላይ ጤና እክል ገጥሞኝ እሱን እንደ ችግር ሳልቆጥረው ያው በመስራት ላይ እገኛለሁ። በርካታ ስራዎችን በመስራቴ በግሩፕ እንግዲህ ለ40 ጊዜ ከ40 በላይ ኤግዚቢሽኖች አድርጌ በሀገር ውስጥም በሀገር አቀፍ በዓለም አቀፍ ሰርቲፊኬት እና እውቅና አግኝቼ እየሰራሁ እገኛለሁ። አሁን በመኖሪያ ቤት ውስጥ ያሉ በርካታ ስራዎች እንደምትመለከቱት እኔን ለዚህ ለማንነቴ ያቆሙኝ እና ውጤቶች ናቸው ስራዎቼ። በርካታ እውቅናዎችን፣ እገዛዎችን፣ አድናቆትን አግኝቼበታለሁ። ከኔ ጋር እንግዲህ በዚህ በዩቲዩብ እንደገና ወደ እናንተ በመቅረቤ ይህንን እድል ከእናንተ ጋር በመካፈል ልምዴን፣ ህይወቴንም፣ ጥረቴንም፣ ትግሌንም መቻልን መንፈስን ከእናንተ ጋር ለማሳለፍ በመብቃቴ የዩቲዩብ ቻናሌን ሰብስክራይብ እና ፎሎ እያደረጋችሁ ነገሮች በሚያስፈልጋችሁ እውቀትም ልምድም የስነ ጥበብ ልምድን የምትፈልጉትን ሀሳብን ከኔ የመቻል መንፈስን መማማር የምትፈልጉትን ሁሉ እያካፈልኳችሁ አብረን የምንጓዝበትን እድል ስለፈጠሩና እናንተም ደግሞ ከጎኔ ሆናችሁ እንደምታበረታቱኝ በድጋሚ በጣም እጅግ አድርጌ አመሰግናችኋለሁ። በርካታ ስራዎች አሉ እዚህ ውስጥ እንደምትመለከቱት። ይህ ስቱዲዮ የነበረው እንግዲህ ካለፉት ዓመታቶች በጣም ጠባብ ነበረ። አሁን በቅርቡ እድሳት ፈቃድ ወስደን ይሄን ለማስተካከል ብያለሁ። አሁን የተሻለ አየር መንሸራሸር እድል አግኝተዋል። ስራዎቼ እንደ አዲስ መታየት እንደ አዲስ ውበታቸው ጎልቶ መታየት ችለዋል። ስለዚህ ለወደፊቱም እየገለጥኩኝ እያሳየኋችሁ እንድትማሩበትን ለቤታችሁ ወስዳችሁ ወይም ገዝታችሁ ወይም ስጦታ አድርጋችሁ የምትደሰቱበት የምትመሰጋገሩበት እና የምትደናነቁበትን እኔንም በማበረታታት ከጎኔ እንደምትሆኑ በዚሁ ጊዜ በዚሁ አጋጣሚ ደስተኛነቴን እገልጽላችኋለሁ። አመሰግናችኋለሁ። ይሄንን እንግዲህ ከጎኔ የሆናችሁ ሰብስክራይብ በድጋሚ እያደረጋችሁ እኔን ወደ ከፍ ወዳለ ደረጃ እንድታደርሱኝ በዚህ አጋጣሚ ጠይቃችኋለሁ። አመሰግናችኋለሁ።